የመጀመሪያው መንገድ የሚሆነው የባትሪ አጠቃቀማችንን ማየት ነው። የሞባይላችን ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባን በኋላ ወደ ታች ስክሮል በማድረግ ባትሪ የሚለውን አማራጭ እንጫናለን። አሁንም ወደ ታች ስክሮል በማድረግ እንደምታዩት የተለያዩ አፕሊኬሽኖችን እናገኛለን። ከእነዚህ አፕሊኬሽኖች ውስጥ የትኛው አፕሊኬሽን ብዙ ባትሪ እየተጠቀመ እንደሆነ ማየት እንችላለን። እንደምታዩት እኔ ጋር ዩቲዩብ የሚለው አፕሊኬሽን 36.5% የሚሆነውን ባትሪን እየተጠቀመ ያለው እሱ ነው ማለት ነው። ቀጣይ ካፕከት ነው። ቀጣይ ደግሞ ቲክቶክ ላይት አለ። እንደምታዩት በቅደም ተከተል ምን ያክል ባትሪ እንደሚጠቀሙ አስቀምጦታል ማለት ነው። ሁለተኛው ስቴፕ የሚሆነው ደግሞ ከነዚህ አፕሊኬሽኖች ውስጥ የማንጠቀማቸውን አፖች አንኢንስቶል ማድረግ ነው። ለምሳሌ ይህንን ቪኤልሲ የሚለውን አፕ አንጠቀምበትም እንበልና ይህንን አፕሊኬሽን ማጥፋት ይኖርብናል ማለት ነው። ከዚህ እንወጣለን። እንደዚህ ከተዘረዘሩት ውስጥ እሱን በመፈለግ ተጭነን እንይዘዋለን። እዚህ ጋር አንኢንስቶል የሚለውን በመጫን ከስልካችን እንዲጠፋ ማድረግ እንችላለን ማለት ነው። ይህም የባትሪ አጠቃቀማችንን ይቀንስልናል ማለት ነው። ቀጣዩ መንገድ ደግሞ የሚሆነው ከነዚህ ከተዘረዘሩት አፕሊኬሽኖች ውስጥ በማንጠቀምበት ሰዓት ባትሪ የሚጠቀሙ አሉ። በብዛት ባትሪ የሚወስደውን አፕሊኬሽን ፎር ኤግዛምፕል ይሄን ዩቲዩብ የተሰኘው አፕ በብዛት ባትሪ እየተጠቀመ ያለ አፕሊኬሽን ነው። ይህ አፕ ጥቅም ላይ በማይውልበት ሰዓት ባትሪ እንዳይጠቀም ማድረግ እንችላለን ማለት ነው። ይህን ማድረግ የምንችለው ደግሞ ታች ላይ እንደምታዩት ባክግራውንድ ዩዜጅ ሊሚትስ የሚል አለ። ይህንን ሴቲንግ በማብራት አፕሊኬሽኑ ጥቅም ላይ በማይውልበት ሰዓት ምንም አይነት ባትሪ እንዳይጠቀም ማድረግ እንችላለን ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ግን አፕሊኬሽኑን ዘግታችሁ በምትወጡበት ሰዓት ኖቲፊኬሽን እንዲደርሳችሁ የምትፈልጉ ከሆነ ይህንን ነገር ማብራት የለባችሁም ማለት ነው። ኖቲፊኬሽን ቢደርሳችሁም ባይደርሳችሁም ያን ያክል ማተር የማያደርግ ከሆነ ደግሞ ይህንን ብታበሩት የባትሪ ላይፋችሁን ሴቭ ማድረግ ትችላላችሁ ማለት ነው። በመቀጠል ሌሎች አፖችንም በተመሳሳይ መልኩ ባክግራውንድ ዳታ ዩዜቻቸውን ሊሚት ማድረግ ያስፈልጋል ማለት ነው። ነገር ግን እንደነገርኳችሁ ኖቲፊኬሽን እንዲደርሰን የምንፈልጋቸው አፖች ላይክ ሶሻል ሚዲያዎች ካሉ እነሱን ማብራት የለብንም ማለት ነው። ሶስተኛው መንገድ ሪዲዩስ ስክሪን ብራይትነስ ኤንድ ታይም አውት ይሰኛል። ይሄም ማለት ምን ማለት ነው? የስልካችን ብራይትነስ ወይም ደግሞ ብርሃኑን በመቀነስ የስልካችን ባትሪ ቶሎ ቶሎ እንዳያልቅ ማድረግ እንችላለን ማለት ነው። ይሄኛው ነገር በነገራችን ላይ ላይቱ በበዛ ቁጥር ላይናችንም በጣም መጥፎ ነው። ቀነስ አድርገን መጠቀም ያስፈልጋል። ወይም ደግሞ አዳፕቲቭ ብራይትነስ የሚባል አለ። ይህንን ነገር እዚህ ላይ ካላገኛችሁት ሴቲንግ ውስጥ በመግባት ወደታች ስክሮል በማድረግ ዲስፕሌይ የሚል አለ። እሱም በመጫን እዚህ ጋር እንደምታዩት አዳፕቲቭ ብራይትነስ የሚለውን በማብራት ስልካችሁ በራሱ ጊዜ አውቶማቲካሊ እንደሚያስፈልገው የብርሃን መጠን ራሱን በራሱ ማስተካከል ይችላል ማለት ነው። ፀሐይ ላይ በምንሆንበት ሰዓት ደመቅ ያደርገዋል በደንብ እንዲታይን። ብዙ ብርሃን በሌለበት አካባቢ ወይም በጨለማ ሰዓት ደግሞ ብራይትነሱን ሙሉ በሙሉ ወደ ዜሮ ያመጣዋል ማለት ነው። ይሄኛው ባትሪያችንን እንድንቆጥብ በጣም ጠቃሚ የሆነ መንገድ ነው ማለት ነው። ሌላኛው መንገድ ደግሞ ስክሪናችን ታይም አውት ነው። ስክሪናችን ኦን ሆኖ ወይም ደግሞ እንደበራ የሚቆይበትን የጊዜ መጠን መቀነስ ነው። እዚህ ጋር እንደምታዩት ወደ ታች ስክሮል በማድረግ ስክሪን ታይም አውት የሚል አለ። እሱን በመጫን 30 ሰከንድ ብናደርገው የተሻለ። በማንጠቀምበት ሰዓት ስልካችን በ30 ሰከንድ ውስጥ ራሱ በራሱ ላይቱን እንዲያጠፋ ማድረግ ነው። ይህም የባትሪ ቆይታችንን ጥሩ ያደርግልናል ማለት ነው። ለምሳሌ 1 ደቂቃ 2 ደቂቃ ላይ ያለ ካለ ወደ 30 ሰከንድ ብናደርገው የተሻለ ነው ማለት ነው። ሶስተኛው መንገድ ይሄን ይመስላል። አራተኛው መንገድ ደግሞ ዩዝ ባትሪ ሴቨር ሞድ ይሰኛል። ዩዝ ባትሪ ሴቨር ሞድ። ባትሪ ሴቨር ሞድ የምንለው ባትሪያችንን የሚቆጥብልን ሴቲንግ ነው። ይህንን የምናበራው እንዴት ነው? ወደ ታች ስክሮል በማድረግ ፓወር ሴቪንግ የሚል አለ። እሱን በመጫን የስልካችን ባትሪ መቆጠብ እንችላለን ማለት ነው። ይሄ ብዙ ጊዜ ማብራት ወይም መጠቀም ያለብን የስልካችን ባትሪ በጣም እየቀነሰ በሄደ ሰዓት ነው። ለምሳሌ ከ30 ከ40% በታች በሚሆንበት ሰዓት ይህንን ሴቲንግ በማብራት የስልካችንን ባትሪ መቆጠብ እንችላለን ማለት ነው። መልካም። ሌላኛው ደግሞ አምስተኛው መንገድ ነው። አምስተኛው መንገድ ዲዘብል አነሰሳሪ ፊውቸርስ ይሰኛል።
አነሰሳሪ ፊውቸር የምንላቸው ፎር ኤግዛምፕል የስልካችን ዳታ በርቶ ከሆነ፣ ሎኬሽኑ በርቶ ከሆነ፣ ዋይፋዩ በርቶ ከሆነ እንዲሁም ደግሞ ብሉቱዙን ከፍተን ልንተወው እንችላለን ማለት ነው። እነዚህን ሴቲንጎች በማንጠቀምባቸው ሰዓት ማጥፋት ያስፈልጋል ማለት ነው። እነዚህን ነገሮች ዋይፋዩንም፣ ብሉቱዙን፣ ሎኬሽን፣ ሞባይል ዳታም በማንጠቀምበት ሰዓት ሁሉንም ማጥፋት ያስፈልጋል ማለት ነው። ምክንያቱም ባትሪ ከመጨረስ ውጭ ሌላ ምንም ተጨማሪ ጥቅም አይኖራቸውም ማለት ነው። ማለትም ጥቅም ላይ በማይውልበት ጊዜ ማለት ነው። መልካም። ስድስተኛው መንገድ ደግሞ አፕዴት ሶፍትዌር ኤንድ አፕስ ይሰኛል። ሶፍትዌራችን አፕዴት ማድረግ ይፈልጋል። ሶፍትዌሩን ብቻ ሳይሆን የተለያዩ አፕሊኬሽኖችን አፕዴት ማድረግ ያስፈልገናል ማለት ነው። ይህም አንደኛው ባትሪያችንን ሴቭ የሚያደርግልን ሌላኛው መንገድ ነው ማለት ነው። ስልካችንን አፕዴት ለማድረግ የስልካችን ሴቲንግ ውስጥ እንገባለን። ከዛ ወደ ታች ስክሮል በማድረግ አባውት ፎን የሚለው ውስጥ እንገባለን። አንዳንዶቻችን ጋር ደግሞ ሶፍትዌር አፕዴት የሚል አለ። እኔ ጋር ለምሳሌ ሶፍትዌር አፕዴት የሚለው ውስጥ ነው ያለው። እዚህ ጋር ዳውንሎድ ኤንድ ኢንስቶል የሚል አማራጭ አለ መጀመሪያ ላይ። አንዳንዶቻችሁ ጋር ግን ይህን አማራጭ የምታገኙት አባውት ፎን የሚለው ውስጥ በመግባት ወደ ታች ስክሮል በማድረግ እዚህ ጋር እንደምታየው ሶፍትዌር አፕዴት የሚል አለ። እሱን ተጭነን እንገባለን። ከዛ ዳውንሎድ ኤንድ ኢንስቶል የሚል አማራጭ አለ። እሱን ተጭነን በመግባት ስልካችን አዲስ ሶፍትዌር አቫይላብል ከሆነ ዳውንሎድ አድርገን ኢንስቶል ማድረግ ይጠበቅብናል ማለት ነው። አሁን እኔ ጋር እንደምታዩት ሰርች እያደረገ ነው። ነገር ግን ላይ እንደምታዩት ዩር ሶፍትዌር ኢዝ አፕ ቱ ዴት እያለ ነው። ያ ማለት ሶፍትዌሩ አፕዴት ሆኗል ማለት ነው። ሌላ አዲስ ሶፍትዌር አቫይላብል አይደለም ወይም ደግሞ የለም ማለት ነው። ግን በሚኖርበት ሰዓት እየተከታተልን ስልካችንን አፕዴት ማድረግ ያስፈልገናል ማለት ነው። ይህ የባትሪ ላይፋችን ሴቭ የሚያደርግልን ሌላኛው መንገድ ነው ማለት ነው። መልካም። የመጨረሻው መንገድ ቻርጂንግ ሃቢትስ ይሰኛል። ቻርጂንግ ሃቢት የምንላቸው ስልካችንን ቻርጅ የምናደርግባቸው ልማዶች ናቸው። ከነዚህም ውስጥ ብዙ ጊዜ ስልካችንን ቻርጅ በምናደርግበት ሰዓት አንደኛው ስልካችንን ቻርጅ እያደረግን የምንጠቀምበት አጋጣሚ አለ። ይሄኛው ነገር በተቻለ መጠን መቆም ያለበት ነገር ነው። ስልካችን ቻርጅ እየተደረገ በምንጠቀምበት ሰዓት ባትሪያችን የመጎዳት ስልካችን የመሞቅ አይነት ባህሪ ያመጣል ማለት ነው። ይህ ለባትሪያችን አደገኛ የሆነ ልማድ ነው ማለት ነው። ሌላኛው ነገር ደግሞ ምንድነው? ስልካችንን ቻርጅ ስናደርግ ብዙዎቻችን ስልካችን ቻርጅ የምናደርገው ማታ ልንተኛ ስንል ነው። ቻርጅ ሰክተነው እናድራለን። እስከ ጠዋት ድረስ ሌሊቱን ሙሉ ቻርጅ ሲያደርግ ያድራል ማለት ነው። ይሄኛው እንደ ቻርጀራችን ፍጥነት የሚወሰን ቢሆንም ስልካችንን ቻርጅ አድርገን ማሳደር ግን ኦቨር ቻርጂንግ ያስከትላል። ማለትም ከመጠን በላይ የሆነ ቻርጅ እንዲያደርግና የባትሪያችን እንዲጎዳ ያደርገዋል ማለት ነው። በተቻለ መጠን ባትሪያችን ለመሙላት የሚያስፈልገውን ጊዜ በማወቅ በዛች ጊዜ ብቻ ስልካችንን ቻርጅ ማድረግ ያስፈልጋል ማለት ነው። እንዲሁ ዝም ብለን ሰክተን መተው ወይም ደግሞ ለረጅም ሰዓት ቻርጅ አድርገን መዘንጋት ወይም መተው የለብንም ማለት ነው። ቻርጅ በምናደርግበት ጊዜ ደግሞ ስልካችን ከ20% ባይወርድ ማለትም በሚጨርስበት ባትሪ በሚያልቅበት ሰዓት ስልካችን ከ20% በታች ሆኖ ባንጠቀምበት እና በተቻለ መጠን ቻርጅ ብናደርግ። ሁለተኛ ነገር ደግሞ ቻርጅ በምናደርግበት ሰዓት ከ80% በላይ ቻርጅ ባናደርገው ይመከራል። እንደው 100 መሆን አለበት ብላችሁ የምታስቡ እንኳን ከሆነ 100 እንደሆነ ስልካችንን ዲስኮኔክት ወይም ደግሞ ቻርጅ ኬብሉን መንቀል ያስፈልጋል ማለት ነው። መልካም። እንግዲህ የስልካችንን ባትሪ የምንቆጥብበት 7 ዋና ዋና መንገዶች እነዚህን ይመስላሉ። መሌ ነበርኩኝ። መሌ ሚዲያን ሰብስክራይብ በማድረግ እንደዚህ አይነት ቁም ነገር አዘል የሆኑ አስተማሪ ቪዲዮዎችን ታገኛላችሁ። እንዲሁም ቪዲዮ ጠቃሚ ሆኖ ካገኛችሁት ሼር እና ላይክ በማድረግ ለሌሎች ተደራሽ እንዲሆን ያድርጉ። ይመቻችሁ።